الحمد لله والصلاة والسلام على رسول الله وبعد فالسلام عليكم ورحمة الله تعالى وبركاته يزاريو رأساتين يميهونو سلا عطاء ابن رباح سلام يبالو سلا الزات هلاك تابعينو مارد بزول هجا بمجرشاو أسرت كانت بزتنا سباتنياو أمته هجرا لي የአላህ ቤት ወደሱ በሚመጡ ሰዎች ተሞልቷል። ይጋለበም ጋልቦ የሌለውም በእግሩ ወጣቱ ሽማግሌው ወንዱ ሴቱ ነጩም ጥቁሩም አረቡም አጀሙም መሪውም ተመሪውም ወደ ሰዎች ጌታ የፈሩ ለበይክ ያሉና የከጀሉ ሆነው ሁሉም ተሰባስቧል። እንደዚሁም ሱለይማን ኢብኑ አብዱል መሊክ የሙስሊሞች መሪ ታላቁ የመሬት ገዢ በአላህ ቤት ራሱን ገልጦ በባዶ እግሩ በሽርጥና በፎጣ ሆኖ ጠዋፍ ያደርጋል። በዚህም ፍላጎቱ እንደ ሌሎች ወንድሞቹን እሱም ወደ አላህ መቃረብ ከጀርባው ልጆቹን አስከትሏል። እነሱም የሚያማምሩ ሁለት ልጆች ናቸው። ተዋፍም እንደጨረሱ አንዱን ጠባቂ ጓደኛቸው የት ነው የሚገኘው አለው። ማለትም አጣ ኢብኑ ረባህም ጠባቂውም እዛ ነው እየሰገደ ነው ከመስጂድ አልሐራም ራቅ ወዳለ ቦታ እያመላከተ የሙስሊሞች መሪ ልጆቹን በማስከተል ወደ አመላከተው ቦታ ተጓዘ። ጠባቂዎቹም ሰዎችን መንገድ እንዲያስለቅቁለት በማሰብ መከተልም ፈለጉ። ነገር ግን እሱ አልፈልግም አላቸው። እንዲህም አላቸው፣ ይህ ቦታ ንጉሶችም ሆነ ተራው ህዝብ እኩል የሚሆንበት ነው። እዚህ አንዱን የሚበልጠው ለአላህ ባለው ፍራቻና ተቀባይነት ብቻ ብዙ ነው። የቆሸሸ ጸጉረ ጨብራባ ወደ አላህ ተጠግቶ የተቀበለው ነገስታቶችም ባልተቀበለው ነገር እነሱን የተቀበላቸው በጣም ብዙ አላቸውና ወደ ሰውየው ሄደ። በሄደም ጊዜ ሶላት እየሰገደና በሶላቱም ስምት ያለ ሆኖ አገኘው። ሰዎችም ከቀኝም ከግራ ከኋላም ተቀምጠዋል። ከሰዎችም መጨረሻ ተቀመጠ። ልጆቹንም አብሮ አስቀመጣቸው። እነዚህ ሁለት የቁረይሽ ልጆች አባታቸው የሚጠባበቀውን ሰው ተባበቅ ያዙ። ከተራው ህዝብ ጋር ጨረሱን መጠባበቅ ያዙ። ያን ሀበሻዊ ሽማግሌ ሰውነቱ የጠቆረ ጸጉሩ ክርችች ያለ አፍንጫው ደፍጠጥ ያለ ተቀመጠ ጊዜ ጥቁር ቁራ የሚመስለውን ታላቅ የአላህ ባሪያ ይጠባበቁ ጀመሩ። ሶላቱን በጨረሰ ጊዜ ወደ ሙስሊሞች መሪ ወደ ሱለይማን ዘወራ። ሱለይማንም ሰላም አለው። እሱም መለሰል እና ሱለይማን ወደ አጣ መጣና ስለ ሐጅ ባዳዎች አንድ ባንድ ጠየቀው። እሱም ሁሉን ጥያቄ እያብራራና የነብዩን ንግግር እያስገደፈ መለሰል። ሱለይማንም ጥያቄውን በጨረሰ ጊዜ ልጆቹን ይዞ ወደ ሰኢ ቦታው ሄዱ። እነሱም ሰኢ እያደረጉ ያለ ፈጣሪ ተጣሩ። እናንተ ሙስሊሞች ሆይ እዚህ ቦታ ላይ አንድም ሰው ፈተዋ እንዳይሰጥ አጣ ኢብኑ ረባህ ብቻ ነው መስጠት ያለበት። እሱ ከሌለ አብዱላህ ኢብኑ ነሱ ነው የሚሰጠው። ከሱለይማን ልጆች አንደኛው ወደ አባቱ ዞር አለና እንዴት የአንተ ታዛዥ አጣና ጓደኛው እንጂ ሌላ ፈተዋ እንዳይሰጡ ያዛል? እንዴትስ ይህን ለኸሊፋው የማይታዘዝና የማያከብርን ሰው ፈተዋ ልንጠይቀውስ መጣ? ሱለይማንም ጀሆይ ያ ከፊት ለፊቱ መተናነሳችንን ያየኸው የሆነው የመስጂደል ሐራም ፈተዋ ሰጪ አጣ ኢብኑ አቢ ረባህ እና ዋሪስ አብዱላህ ኢብኑ አባስ ናቸው አለውና ልጆችን እንዲህ አላቸው፣ ልጆቼ ሆይ እውቀትን ቅሰሙ። በእውቀት የተዋረደው ከበራል፣ ደንቆሮው ይነካል፣ ባሪያ ከንጉሶች ደረጃ ከፍ ይላል አላቸው። አጣ በልጅነቱ ለአንዲት ለመካ ሴት ባሪያ ነበር። ነገር ግን አላህ ይህን ሐበሻዊ ልጅ ገና በልጅነቱ እውቀትን እንዲቀስም በማድረግ አጣ ሰዓቱን ለሶስት ነበር የከፈለ። አንዱን ለአለቃው ደህና አድርጎ የሚኻድምበት፣ ሁለተኛውን ደግሞ ጌታውን በደንብ አድርጎ የሚያመልክበትና ለኢባዳ ጥቅልል ብሎ የሚገባበት፣ ሶስተኛው ደግሞ በህይወት ካሉ የነብዩ ሰለላሁ ዐለይሂ ወሰለም ሷሃቦች እየሄደ እውቀትን የሚቀስምበት አደረገ። ከአቡ ሁረይራ፣ ከአብደላህ ኢብኑ ዑመር፣ ከአብደላህ ኢብኑ አባስ፣ ከአብደላህ ኢብኑ ዙበይርና ከሌሎችም ሷሃቦች ልቡ በእውቀትና በነብዩ ሰለላሁ ዐለይሂ ወሰለም ሪዋያዎች እስኪሞላ ድረስ ያዘ። አለቃውም ባሪያዋ ነፍሱን ለአላህ የሸጠና ለእውቀት ቆርጦ የተነሳ መሆኑን ስታይ ወደ አላህ መቃረብን በማሰብና ሙስሊሞችን ይጠቅማል ብላ በማሰብ ነፃ ወጣች። ከዚያ በኋላ አጣ ቤተል ሐረምን ቦታው አድርጎ ያዘ። ወደሱ የሚጠጋበት ቤቱ፣ የሚማርበት መድረሳው፣ አላህን በመፍራትና በመታዘዝ ወደ ጌታው የሚቃረብበት መስገጃው አድርጎ ያዘ። መስጂድ ለአጣ ለ20 ዓመታት መተኛው ነበር ይላሉ ሙአሪኾች። አጣ በእውቀቱ ትልቅ ደረጃ ላይ የደረሰ ነበር። በዘመኑ ጥቂቶች እንጂ ያላገኙትን ደረጃ ከፍ ብሎ አንድ ጊዜ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ወአን አቢሂ ወደ መካ ዑምራ ሊያደርግ መጣ። ሰዎችም ስለ አንዳንድ ነገር ፈተዋ ሊጠይቁት መጡ። እሱም ትገርማላችሁ፣ እናንተ የመካ ሰዎች እኔን ጠይቁኝ ትመጣላችሁ? አጣ ኢብኑ ረባህ ያለላችሁ አላቸው። አጣ ነፍሱን
በማይጠቅም ነገር ላይ እንድትዝናናና ምላሱ ትርፍ ንግግር እንድታወራ አይፈቅድላትም ነበር። ሙሐመድ ኢብኑ ሱቅ ከኩፋ አሊሞች አንደኛው ይዘይሩት የመጡትን ሰዎች አንድ ሐዲስ አላሰማችሁምን? እንደጠቀመኝ እንዲጠቅማችሁ አላቸው። እነሱም መርሃባ አሉት። አጣ አንድ ቀን እንዲህ ሲል መከረኝ። አንተ የወንድሜ ልጅ ሆይ እነዚያ ከኛ በፊት የነበሩት ትርፍ ንግግርን ይጠሉ ነበር አለ። እኔም እነሱ ትርፍ ንግግር የሚሉት የትኛውን ነው አልኩ። እሱም የአላህን ቁርአን ከመቅራትና ከመረዳት የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ ከማውራት ወይም ደግሞ በመልካም ከማዘዝ ከመጥፎ ከመከልከል ወይም ደግሞ ለአላህ መቃረቢያን ዕውቀት ከመማር ወይም ደግሞ ለኑሮህ የሚያስፈልግህን ነገር ከመነጋገር ውጭ ያለውን ሁሉ ትርፍ አድርገው ነው የሚያዩት አለኝ። ከዚያ ትኩር ብሎ አየኝና እንዲህ አለኝ፣ በእናንተ ላይ እኮ ስራችሁን የሚጠባበቁ መላእክቶች አሉ። ከአላህ ዘንድ የተከበሩ ስራችሁን የሚመዘግቡ የሚለውን ክዳላችሁን? በእያንዳንዳችሁ ልክ በቀኝም በግራም ተቀምጡ መላእክቶች አሉ። አንድ ንግግር አይናገርም ከሱ ጋር ረቂብና አቲድ ያሉ ቢሆን እንጂ አለ። ከዚያም አንዳችሁ አያፍርምን? ያጻፈውን መጽሐፍ በቀን መሃል ቢከፈትና አብዛኛው በውስጡ ያለው በዲኑም በዱንያውም ጉዳይ ላይ የሌለበት ነው ቢያገኝ አላህ በአጣ ዕውቀት ብዙ ሰዎችን ጠቅሞ ከነሱ የተለየ የዕውቀት ባለቤት ይሆናል። በሙያው ዕውቀት ዋና ይሆናል። ሌላም አቡ ሐኒፋ ራሱ እንዲህ ይላል፣ በመካ መናሲኮች አምስቶቹን ተሳሳትኩ የሚላጨው ሰውዬ አስተማሪ። ይህም የሆነው ከሐረም ልወጣ ራሴን ልላጭ ፈል የሚላጨውን መጣሁና ለስንት ትላጨኛለህ አልኩ። እሱም አዳከላህ ኢባዳ እኮ ይህን ያህል አይባልም፣ ቁጭ በል ደስ ያለህን ትከፍላለህ አለ። አፈር አልኩና ተቀመጥኩ። ግን ከቂብላ ዘወር ብዬ ነበር። ወደ ቂብላ እንድቅጣጭ አመላከተኝ። እኔም ዞርኩ። በጣምም ሀያ አደረግኩ። ከዚያም የግራ ጎኔን እንዲላጨኝ ሰጠሁት። ቀኝህን ስጠኛል። እኔም ቀኝ ጎኔን ሰጠሁትና መላጨት ጀመረ። እኔም በአግራሞት እየተመለከትኩ እያለ ዝም አልክሳ ከበር እንጂ አለኝ። እስከሚሄድ ድረስ ተክቢራ አደረኩ። ስጨርስ የት ነው የምትሄደው አለኝ። ወደ ማረፊያዬ ልሄድ ነው አልኩ። 2 ረካዓ ስገድና ወደምትፈልግበት ሂድ አለኝ። ሰገድኩና በውስጤ እንዲህ አልኩ፣ ከአንድ ሐጃጅ ይህ ሁሉ አይገኝም የእውቀት ባለቤት ቢሆን እንጂ። ይህን ሁሉ ከየት ነው ያስከው አልኩት። ሊላሂ አንት አጣ ሲሰራ አየሁና ሰዎችን አመላከትኳቸው አለ። ዱንያ ወደ አጣ መጣች። እሱ ግን ራቃት። አልፈልግሽም ማለት እድሜውን ሲኖር ዋጋው 5 ዲርሃም በማይዘልቅ ቀሚስ ነበር የጨረሰው። ኸሊፋዎች ጓደኛ እንዲሆናቸው ቢጋብዙትም እምቢ አላቸው። በዲኑ ላይ ዱንያን ፍራቻ። ነገር ግን ሙስሊሞችን የሚጠቅም ነገር ወይም ጥሩ ነገር ካገኘ ወደ እነሱ ይሄዳል። ከዚህም እንደ ምሳሌ ዑስማን ኢብኑ አጣ አልኹራሳኒ የተናገረውን ይመስል እንዲህ አለ። ሂሻም ኢብኑ አብደል መሊክ ፈለገኝ። ከአባቴ ጋር ተጓዝ። ወደ ድመሽቅ በተጠጋኝ ጊዜ አንድ ጥቁር ቀሚሱ ሸካራና ደንዳና የበሰበሰ ካቦርት ራሱ ጋር የተጣበቀ የራስ ጥሩር የለበሰ መጋለቢያው ከእንጨት የሆነ ሰው አህያውን ጋልቦ ተመለከተ። ሳኩበትና አባቴን ማን ነው አልኩት። እሱም ዝም በል አለኝ። ይሄ እኮ የሂጃዝ የፉቃሃዎች ዋና አጣ ነው አለኝ። ወደኛ የቀረበ ጊዜ አባቴ ከበቅሎ ወረደ፣ እሱም ከአህያው ወረደ። ተቃቀፉ፣ ተጠያየቡ። ከዚያ ጋለቡና መጓዝ ጀመሩ። ሂሻም ኢብኑ አብደል መሊክ ቤት እስክንደርስ ድረስ ተጓዝ። የደረስን ጊዜ ተፈቀደላቸውና ገቡ። ሲወጡ አባቴን ምን እንዳረጋችሁ ሁሉን አስረዳኝ አልኩት። እሱም አለኝ ሂሻም አጣ መሆኑን ያወቀ ጊዜ ለቶሎ ፈቀደል። በአላህ ይሁንብኝ አጣ ምክንያት እንጂ አልገባም ነበር። ሂሻምም ባየው ጊዜ ናዚህ አለውና ከፍራሹ አስቀምጠውና ጉልበቱን በጉልበቱ አስገደፍ። የተከበሩ አቀማማጮች እያወሩ ነበር። ጸጥ አሉ። ሂሻምም ወደሱ ዞር አለና ምንድነው የምትፈልገው አባ ሙሐመድ? አንተ መሪ ሆይ የሐረም ህዝቦች የአላህ ቤተሰቦች ናቸው። እናም የረሱል ሰለላሁ ዐለይሂ ወሰለም ጎረቤቶች ናቸው። ስለዚህ ሲሳያቸውን አከፋፍ አለ። ለጸሐፊው ያለውን ጻፍ አለው። ሌላ ሳለ አዎ አለው። አጣ የሂጃዝ ህዝቦችና የነጅ ህዝቦች ጥንታዊ አረቦችና የኢስላም መሪዎች ናቸው። ከዘካ የተረፈውን መልስላቸው አለ። አሁንም ጻፍ አለ። ሌላስ አለ አለው። አጣን አዋለኝ ወታደሮች ከጠላቶቻችሁ ፊት ይቆማሉ፣ ሙስሊሞችንም በመጥፎ የፈለገን ያደራል። ስለዚህ ሲሳያቸውን ላክላቸው አሉ። አሁንም ጻፍ አለ። ሌላስ አለ? አዎ ገባሪዎች የማይችሉትን መገደል የለባቸው። ከነሱ የምታገኙት ለጠላቶቻችሁ መታገዣ ነው። አሁንም ጻፍ አለ። ሌላስ የምትፈልገው ነገር አለ? አዎ አለ። አንተ የሙእሚኖች መሪ ሆይ ለራስህ አላህን ፍራ። አንተ የሙእሚኖች አዛዥ ሆይ እወቅ
ብቻህን እንደተፈጠርክ ብቻህን ትሞታለህ፣ ብቻህንም ትከሰከሳለህ፣ ብቻህንም ሂሳብ ትወራረዳለህ። ወላሂ ካንተ ጋር አንድም ሰው አታይም፣ ብቻህን ትጋፈጣታለህ። ሂሻምም በአፉ መሬት ላይ ተደፍቶ ስቅ ብሎ አለቀሰ። አጣእ ሲነሳ እኔም ተነሳ። እየሄድ በራፍ ስንደርስ አንድ ሰው ከረጢት ይዞ መጣ። ምን እንዳለው እንጃ። የአጣእ ሂሻም ይሄንን ልኮልሃል አለው። አረቅልኝ አለው። ከዚያም በሱ ላይ ክፍያን አልጠይቃችሁም፣ የኔ ክፍያዬ ከዓለማቱ ጌታ ከአላህ ነው የሚለውን አያታ ነበር። አጣእ ጋር የነበረው ሰው በአላህ ይሁንብኝ ከኸሊፋው ዘንድ ገባ። ከዛም ወጣ፣ ጠብታ ውሃን እንኳን ሳይቀምስ። አጣእ 100 ዓመታትን ተቀመጠ። ነፍሱን በእውቀትና በሥራ እንዲሁም በመልካም ነገር በአላህ ፍራቻ የሞላቱን ዕድሜውን ከሰዎች ያለውን ነገር ችላ በማለት አጠራት። አላህ ዘንድ ባለውም አስከጀላት። ሞት በመጣውም ጊዜ በአኼራ ሥራ ስንቁ የተሞላ ሆኖ አገኘችው። ከዚህም የበለጠ ይዟል። እሱም 70 ሐጅ፣ 70 ጊዜ አረፋ ተራራ ላይ ቁም አላህን ውዴታውንና ጀነቱን እየጠየቀ በሱም ከቁጣውና ከእሳቱ እየተጠበቀ 70 ጊዜ ጌታውን አንሾካሽኳል። የዚህን ታላቅ ታቢዒ ታሪክ እዚች ላይ እናስገድፋለን። አሰላሙ ዓለይኩም ወራህመቱላሂ ተዓላ ወበረካቱ።